ከራሴ የማልወደው አንድ ነገር ቢኖር 16 ዓመት ዘግይቼ መፈጠሬ ነው። በቻልኩት አቅም ላስተካክለው ሞክራለሁ። ጅንስ አልለብስም። ካኪ ሱሪ በወፍራም ሹራብ ለብሼ ጥግ ላይ እቀመጣለሁ። የዘወትር ጸሎቴ ሌላ አይደለም። እባክህ ጌታዬ ወይ እኩያዋ አርገኝና አግብቻት ከዚህ መርዛማ ህዝብ ነጥቄ ወደ ሩቅ ልውሰዳት ነው። በዚህ ዓመት ነው ከባለቤቷና ከሁለት ልጆቿ ጋር እኛ ወደምንኖርበት አካባቢ የመጡት። መልኳ፣ ጸባይዋና አለባበሷ አንድ አይነት የሆነላት ሴት የማውቀው እሷን ብቻ ነው። እንዲሁ ቀልብን የሚሰልብ እርግጥ ያለ ድባብ አላት። መንገድ ላይ ስታልፍ አባወራ ሁላ ምናምኑን በጋቢው የሸፈነ ነው የሚያያት። ራሷን ልታጠፋ ሞክራ ከተረፈች በኋላ ግን ሁሉም አገለላት። እነማዬም እሷን ቡና መጥራት አቆሙ። ባሏም ራሷን ብታጠፋ የለውበትም ለማለት ነው መሰል እየዞረ ስላለባት ችግር ሲያወራ ነው የሚውለው። ምንድነው እንዲህ አይነት ቅብጠት? ማንም ሴት ትዳሯ በምትፈልገው መንገድ ላይ ሄድላት ይችላል። ራስን ለማጥፋት መሞከር ግን ትኩረት ፈላጊነት ነው ትላለች እማዬ ስለ እሷ ሲነሳ። እንዳለ ቡና ጠጪው በስምምነት ራሱን ይነቀንቃል። ከኔ ጋር ስለምንቀራረብ እንድታብራራልኝ የማላደርገው ጥረት የለም። ለምንድን ነው ግን ሁሉም የሚጠሉሽ? ምንድን ነው ግን እንዲህ ያስከፋሽ እላታለሁ። የእሷ መልስ ሁሌም አንድ ነው። ወፍ ረግማኝ ትለኛለች እየሳቀች። መመለስ እንዳልፈለገች ይገባኝና እተወዋለሁ። የመጣች ሰሞን ከእሷ የያዘኝ የአይን ፍቅር በሽተኛ አድርጎኝ ነበር። አልበላም፣ አልጠጣም፣ አልተኛም። ትክክለኛ የዘፈን ግጥሞች ላይ ያለው ፍቅር ነበር የያዘኝ። ፍቅር አያስበላ አያስጠጣ የሚለው ያፈቀርከውን ሰው ማግኘት እንደማትችል እያወቅ ስታፈቅረው ሳይሆን አይቀርም። በመጨረሻ ግን ተሸነፍኩ። ቀጥ ብዬ ቤቷ ገባሁ። በረንዳ ላይ ቁጭ ብላ ለወፎች ጥሬ እየመገበች ነበር። ደንግጣ ዙራ አየች። ተጠግቼ ሰላም እንኳን ሳልላት ዘርዬ እወድሻለሁ አልኳት። ቀልዴን መስሏት ነበር። እንባዬን ስታይ ከሳቋ ላይ ግርም ተጨመረችበት። ና እስኪ ተቀመጥ የኔ ቆንጆ አለች። እንባዬን እየጠረኩ ሂጄ ተቀመጥኩኝ። ስንት ዓመት ነው? 16። ታውቃለህ እኔ ራሱ እኮ በጣም ነው የምወድ። እውነት የምሬን ነው። ይሄ ልጄ በሆነ ብዬ የመኝ ነበር። ትምህርት እንደወጣ የቤት ስራ ምናምን ካለብህ እኔ ጋር እየመጣ ስራሽ ጓደኛ ትሆነኛለህ። ከዛ ጊዜ ጀምሮ ጓደኞቼን ዞር ብዬ አይቻቸው አላውቅም። የእነሱ ጭንቀት የምወዳት ልጅ እንደ ወንድሜ ነው የማይህ አለችኝ ነው። የኔ ጭንቀት የምወዳት ልጅ እንደ ልጄ ነው የማይህ አለችኝ። እኩያቸውን ይፈልጉ። ትምህርት ቤት ራሱ የሚሄደው የቤት ስራ ለመቀበል ነው። እንደመጣው እነማዬ ሳያዩኝ ተደብቄ ዘሪቱ ጋር ሄዳለሁ። ስራ ጨርሳ ወደ በረንዳው ስትመጣ ከአጠገቧ ሂጄ እቀመጣለሁ። ባሏ እንደ ልጅ ነው የሚያየኝ። ሲያዘኝ ራሱ ሰላም ሳይለኝ ነው። እኔም ለነገሩ ለሱ ሰላምታ ግድ ኖሮኝ አያውቅም። እንዴት ግን ይህን ሰው አገባሽው አልኳት የሆነ ቀን። ምንም ብጠይቃት አትደነግጥም። እርጋታዋ ሳይናር ትመልስልኛለች። የህልምሽን ታውቃለህ አለች። በቃ እኔ ለሷ ሁሌ ሕፃን ነኝ። ኧረ አላውቅም አልኩኝ። አልጋ ላይ ሸንቼ እንደማውቅ እንዳታውቅብኝ። ሽንት ቤት ሄደ በስነ ስርዓት ልብስህን አውልቀህ ትሸናለህ። ስትነቃ ግን አልጋ ላይ ነው የሸናው አልኩኝ። እንደዛ ነው የኔ ፍቅር። በእኔ ቤት ሁሉን ነገር በጥንቃቄ መርጬ ጨርሻለሁ። ስባንን ያልሆነ ቦታ ላይ ነው ልቤን የጣልኩት። አሁን እንደው በአጠገቤ ሲያልፍ በሆዴ አንተ የህልም ሽንት እለውና ለራሴ ስቃለሁ። ዘርዬ እንደነገረችኝ ከሆነ አዲስ አበባ እያሉ ለመጽሔቶች አንዳንድ ጽሑፎችን ትሰራ ነበር። ሰው መስሏት ይሄን የባንክ ሰራተኛ ያገባችሁ። ከተራ የደንበኛ አስተናጋጅነት አንስተው ማናጀር አደረጉትና ወደዚህ ያዛወሩት። የእሱ ኑሮ ቀጠለ። የእሷ እንደ ነገሩ ሆኖ ቀረ። እናት መሆን አቃታት። ሚስት መሆን አጎበጣት። እነማዬ ሌላ ህልም ኑሯቸው አያውቅምና ፍላጎቷን እንደ ቅንጦት ቢያዩት አይገርመኝም። አንድ ቀን ማታ ዘርዬ ባልተዘጋጀውበት ስለዛች ወፍ ታውራኝ ጀመር። ከ16 ዓመት በፊት በአንተ ዕድሜ እያለሁ ይመስለኛል አለች በድንገት። ነቃ አልኩኝ። እንዲሁ በጨዋታ ድንጋይ ስወረውር የአንደኛዋን ወፍ ክንፍ ሰበርኩት። በኢላማዬ ደስ ብሎኝ የወደቀችውን ሄጄ ሳያት መብረር አትችልም። አሳዘነችኝ። ቤት ወሰድኳት። ዶሮዎቼ ጋር ቀላቅዬ ጥሬ እያበላው
እስክትሞት ድረስ አኖርኳት። ታዲያ ምን አጠፋሽና ትረግምሻለች? የተሳሳትሽውን እኮ አስተካከልሽ አልኩኝ በጭንቀት። 2 ጊዜ ነው የገደልኳት። ክንፏን መስበሬ ሳያንስ የክንፏን መሰበር እንደ ችግር በማያዩ ዶሮዎች መሃል እንድትኖር አደረግኳት። ሲመስለኝ እሷ ወፍ ረግማኛለች። ከጃኬቷ ኪስ ወረቀት አውጥታ ሰጠች። ላነበው ስል ነገ ማታ ነው እንድታነበው የምፈልገው አለችኝ። ነገ ተነስታ ልትሰወር ነው ብዬ አልጠረጠርኩም። እኔ በተኛውበት የኔ ወፍ ዘርዬ ሰባራ ክንፏን እየጎተተች ርቃ ሄደች። ጠዋት ወደ ትምህርት ቤት ሲሄድ የግቢያቸው በር ተከፍቶ ፊት ለፊት ባዶ ቤታቸው ከመንገድ ላይ ይታያል። ተንደርድሬ ስገባ 2 ሰዎች እየዞሩ እያዩ ነው። ለቀው መሄዳቸውን አረዱኝ። መከዳት ተሰማኝ። ትምህርት ቤት ቀርቼ ሳለቅስ ዋልኩኝ። በ3 ቀን ውስጥ አንድ ሰሞን ወደ ነበርኩበት በሽታ ተመለስኩ። አልበላም፣ አልጠጣም፣ አልተኛም። ከመሄዷ በፊት ወረቀት ሰጥታኝ እንደነበረ ራሱ ያስታወስኩት መምሬ 3 ቀን በጸበል ካጠመቁኝ በኋላ ነው። መሄዷን እያሰብኩ ያረሰሁት ምን አለ? በ3 ቀን ውስጥ አንድ ሰሞን ወደ ነበርኩበት በሽታ ተመለስኩኝ። አልበላም፣ አልጠጣም፣ አልተኛም። ከመሄዷ በፊት ወረቀት ሰጥታኝ እንደነበረ ራሱ ያስታወስኩት መምሬ 3 ቀን ጸበል ካጠመቁኝ በኋላ ነው። መሄዷን እያሰብኩ ያረሰሁት ምን አለ? አልጠበቅኩም ነበር። ገልጬ ሳነበው ከህመሜ ተፈወስኩ። መምህሬ በመዳኔ እማዬ ስታመሰግናቸው 3 ቀን ራሱ መቆየቱ ገርሞኛል ሲሉ ጉራቸውን ነፉ። ዛሬ በዘሪቱ ዕድሜ ሆኜ ያ ደብዳቤ ከኪሴ አይጠፋም። የስሜት መዋዠቅ ሲቀጥነኝ አውጥቼ አነበዋለሁ። ቻው ያላልኩ አንተን ቻው ማለት ስለከበደኝ ነው። ደስ ትለኛለህ እኮ በአንተ ውስጥ ራሴና ያለው 15 ዓመት ፈጥኜ ባልወለድ እውነት የማገባው አንተን ነበር። አምላኬን የምጠይቀው አንድ ነገር እኔ ያጣሁትን ሁሉ ለአንተ እንዲሰጥ ነው። ያልኖርኩትን ኑርልኝ። ስለ ሁሉም አመሰግንሃለሁ። ያለ አንተ አላልፈውም ነበር ይህን ጊዜ ይላል። ዛሬ የመጽሔት አዘጋጅ ነኝ። እጽፋለሁ። ጽሑፍ አዘጋጅ ነኝ። ደስተኛ ሰው ነኝ። ጓደኞቼ ለምንድን ነው ሰው ሁሉ ያለ ምክንያት የሚወድ? ለምንድን ነው የነካ ሁሉ የሚሳካልህ ይሉኛል። የኔ መልስ ሁሌም አንድ ነው። ወፍ መርቃኝ እላቸዋለሁ እየሳኩኝ። ማብራራት እንዳልፈለግኩ ይሰማቸውና ይተወኛል።